ሰላም ሰላም ዩቲዩብ ተከታታዮች እንዴት ዋላችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። ዛሬ ቦታውን አሳያችኋለሁ። ደስ ይላል። እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ክብሩ ይስፋ ድንግል ማርያም ልጅ በጣም ደህና ነኝ። ስልክ ምን ላይ አድርጌ እንደማወራችሁ ታውቁ እና እስኪ ለፍ ብዬ ላሳያችሁ። ድምጼ በነገራችን ላይ እንዴት ናችሁ? ደህና ናችሁ ወይ? እስኪ እዚህ ጋር እና እንዴት ናችሁልኝ? ቀሚሴ እንዴት አያችሁት? ያምራናል። ቀሚሴ በጣም ነው የወደድኩት ከአረንጓዴው ጋር። ቀሚሴን በጣም ነው የወደድኩት ከአረንጓዴው ጋር በጣም ነው የሚሄደው። እና እንዴት ናችሁ ግን? ደህና ናችሁ ወይ? እኔ ጋር ክብሩ እስከ ሽንገልች በጣም ደህና ነኝ። ምን ላሳያችሁ ነበር አሁን እዚህ ጋር የመጣሁት። አሳያችኋለሁ፣ ጠብቁኝ እሺ። ምን ማሳያችሁ ደግሞ ኑ ከኔ ጋር አብራችሁ ምን እንደማሳያችሁ አሳያችሁ። በነገራችን ላይ ማለት ነው እዚህ ጋር እንትን አለ። ይሄን ነገር እዚህ ታውቁታላችሁ። ይሄን ነገር ሁሉ ማለት ፍሬ አለው፣ ፍሬያማ ነው። ፍሬው ሲያምር ቆርጬ ላሳያችሁ። አይውላችሁ ደይ ይደማል። ወተት ነገር ነው የሚፈሰውና እዩት። ቲማቲም ነው የሚመስለው ግን ቲማቲም አይደለም። ሁላችሁም እንደምታውቁት የሚበላም አይደለም። ብቻ ግን ሽታ የለውም። ደስ ይላል፣ ያምራል። እና እንዴት ናችሁ? ደህና ናችሁ? በእኔ ጋር እግዚአብሔር ይመስገን ደህና ነኝ። እናንተስ እንዴት ናችሁ? ሁሉ ሰላም፣ ሁሉ ማማን ነው ወይ? ይጋለው እግዚአብሔር ይመስገን ደህና ነኝ። ሀገሬ ኢትዮጵያ ቢሆን ኑሮ በደንብ አሳያችሁ ነበረ። ይሄን ደግሞ ያሳያችሁ እዚህ ጋር እንትን ብላሽቶ ነው መሰለኝ። ደርቆ እንዴት ማለት ደርቋል። ግን ይሄ የሚገርማችሁ ነገር ጥርሳችሁን ስትፈቁበት በጣም አሪፍ ነው። ቦታውን ላሳያችሁ። ጥርሳችሁን ስትፈቁበት በጣም ደስ ይላል፣ ያምራል እና በጣም ነው የወደድኩት። ምክንያቱም ለጥርስም ስለሚሆነው ማለት ነው። ጥርስ የሆነ እንትን ምናምን ነገር ካለው በጣም አሪፍ ነው። እና እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ያለው እግዚአብሔር ይመስገን። በዓልስ እንዴት አለፈ? እኔ ጋር እግዚአብሔር ይመስገን ጥሩ ነው። እንግዲህ ብቻዬን ነው የምቀርጸው፣ ሌላ ሰው የለኝም። ሰው ቢኖረኝ አሪፍ አድርጎ ይቀርጽልኝ ነበር እና ብቻዬን ስለሆንኩ ነው በነገራችን ላይ እንደዛ አድርጌ የምቀርጸውና ቁጭ አድርገውና በደንብ አድርጌ ልቀርጽላችሁ። እዚህ ጋር ባስቀምጠው እንዲህ ነው የሚያሳየዋ። ግን ወየው ለስልኬ አሁን እዛ ጋር ሂጂ እመጣለሁ። ግን ምንድነው ችግሩ? እዛ ጋር ሲሄድ ድምጽ የለም። እሺ ድምጽ የለም። እኔ ብቻ የሚሄደው ግን ያው እዛ ጋር ሂጂ ዝንጥ ብዬ አሳያቸዋለሁ ማለት ነው። አሳያቸዋለሁ። እና ቀሚሴን በጣም በነጠላ ጫማ ነው ወይ እንዳትላው፣ በነጠላ ጫማ ነው። ኖርማሊ ጫማውን ላውልቀው ሳሩ ደስ ስለሚል ማለት ነው። እኔ ሰዎች ፍሪ ስለሆንኩ ነው እሺ እንደዚህ የምሆነው እንጂ ሰዎች ፍሪ ባይሆኑ እንደዚህ ነው። ዛሬ አሁን ደግሞ እስኪ ልልበስ የኢትዮጵያ እናቶቻችን አድርጌ ልልበስና አሳያችሁ። ጣል ነው የሚደረገው እንደዚህ ጣል። የዚህ ማላበሽ በነገራችን አለ የእንትኑ ማለት ነው። የዚህ የቀሚሱ አላበሽ ከፈለጋችሁ ግን አዝላችኋለሁ ትላላችሁ። አዝላችኋለሁ ከፈለጋችሁ እና ፀጉሬ ምንም ነገር ስላልጨመርኩበትኝ የኔ ያክል እንትን አይደለም። አሁን ያምራና እና ግን ይናችሁ ደህና ናችሁ ወይ? ይጋለ እግዚአብሔር ይመስገን በጣም ደህና ነኝ። እናንተስ እንዴት ናችሁ?
ሁሉ ሰላም ነው ወይ? ስራስ እንዴት ነው? እኔ ጋር መልካም ነው። እንግዲህ ያሳየኋችሁ የእጽዋቱን ነገር እስኪ ፎቶ ነው የሚያነሳው እዚህ ጋር ማለት ነው። ላስጎበኛችሁ ነበረ ግን ፎቶ ነው የሚያነሳው። እዚህ ጋር ላንሳላችሁ።